በፍቅር ውስጥ ብዙ ካሳለፈ ሰው 7 ጠቃሚ ምክሮች። ይህን ቪዲዮ ላይክ በማድረግ ጀምሩ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን እንደነዚህ አይነት ቪዲዮችን በምንለቅበት ጊዜ ቀድሞ ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ። ወደ ቪዲዮአችን እናልፋለን። በፍቅር ውስጥ ብዙ ካሳለፈ ሰው 7 ጠቃሚ ምክሮች። አንደኛ፣ በየቀኑ መደዋወል፣ መጻጻፍ ብቻ ሰዎችን እንዲቆዩ አያደርግም። ብዙ ተስፋ ማድረግም ተገቢ አይደለም። ሁለተኛ፣ ከአንድ ጊዜ በላይ የሚፈጸም ጥፋት ምርጫና ውሳኔ ነው። የሰው ልጅ አንድ ጊዜ ሊሳሳት ይችላል። ያውም አንድ ነገር። መሳሳት ሰብአዊነት ነው፣ ይቅርታ ግን መንፈሳዊነት ነው። እነሱ በሰብአዊነታቸው የተሳሳቱትን ስህተት እኛ እንደ መንፈሳውያን ጥፋታቸውን ወይም ደግሞ በደላቸውን ይቅር ልንል እንችላለን፣ ይገባልም፣ ይቅርታችንም ይገባቸዋል። ነገር ግን አንድ ነገር ተደግሞ ሲፈጸም ተደጋግሞም ሲመጣ ያ ነገር ጥፋት ሳይሆን ምርጫና ውሳኔ ነው። ያ ሰው እናንተን ሊያጣም ዝግጁ ነው። ውሳኔውም ያ ነው። እናንተም ይሄን ቀድማችሁ ማወቅ አለባችሁ። ሶስተኛ፣ ቅድሚያ የመሆንና ያለመሆን ጉዳይ እንጂ ማንም ለእናንተ ጊዜ አያጣም። አራተኛ፣ ሰዎች ይመጣሉ ይሄዳሉ። ስለዚህ መሄድ የፈለገን ይዛችሁ ለማቆየት ከመሞከር እንዲሄድ መፍቀድ አዋጭ ነው። አምስተኛ፣ ሰዎች እንዲሻሻሉ ወይም እናንተን በተሻለ መንገድ እንዲንከባከቧቸው አትለምኑ። ስድስተኛ፣ ራስን ሳትወድና ለራስህ ጊዜ ሳትሰጥ ሌሎች እንዲወዱና ጊዜ እንዲሰጡ መጠበቅ ሞኝነት ነው። ማለትም ከሁሉም አንተ ወይም አንቺ ትቀድማለህ፣ ትቀድሚያለሽ። ራሳችሁን አክብሩ። ሰባተኛውና የመጨረሻው፣ ከእነሱ ጋር ሆነን ብቸኝነት እንዲሰማን ከሚያደርጉ ሰዎች ጋር ከመሆን ብቸኝነት ሁልጊዜም ወደር የለውም።